ሰላም ነው ወንድሜ እንዴት ነህ ደህና ነህ እንደምን ነህ ሰላም ነው እንዴት ብለሃል ወገቤ አንቀሳቀሰኝ ወገቤ ተንጋልያተኛው እንደ ብዬ ለመነሳት ችግር ነፋስ መጥቶ ነው እንዴ እንጂ እንደው ብጥስ ነው አዳርህንስ እንዴት ነው አዳርህን አዳሬ ተመስገን ነው አንዴ ሲያሰለኝ እንደው ነፍሴ ጭንቅነት ነፋስ ነገር መጥቶ ይሆን ከባድ ነገር ተሸክመህ ነበር እንዴ የለም ወገቤ ወደ ህክምና ሄደ ነበር ሆስፒታል ጀቆይ አሁን ምችና ነፋስ ነው ብሎ ዝሞክኔና እሺ ሰላም የተወደዳችሁና የተከበራችሁ ውድ አሌክስ ራይ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ ባላችሁበት ሰላማችሁ ይብዛልኝ እንግዲህ ትላንትና ፖስት ባደረኩትኝ ቪዲዮ ወንድማችን በጣም ታሞ መቆም ማለት ከተኛበት መነሳት ያቅተው ነበርና ይሄን ያየች እህታችን እንግዲህ ከውጭ ሀገር የምትኖር ነው አቅም ቢለለኝም ግን ምንም ቢሆን በአረብ ሀገር ነው የምኖረው ለወንድሜ ቢሆን 2000 ብር ስጥልኝ ብላኝ ወንድሜ 2000 ብር ሰጥታኛለች ከአረብ ሀገር የምትኖር እህቴ ነች 2000 ብር ሰጥታኛለች እንግዲህ 2000 ብር ላንተ እሺ ቁጠረው አይዞ ረጋ ብለህ ቁጠረው እሺ ሁለት ሺህ ብር ሆነልህ አይዞ ወንድማችን እንግዲህ እህታችን በአረብ ሀገር የምትኖር ናትኝ ጤናዋን ይስጣት አሜን መረቃት አረብ ሀገር ነው ያለችውና ትላንትና ቪዲዮ ዝንጀራ እየሰጠን ታስታውሳለህ ይሄን ቪዲዮ አይታ አሙሃ አይታ ነውና እንደው ሌላው ቢቀር እንኳን የውሃ ልስጠው እንደው አቅም እንኳን ቢልልኝም ባለ ግን ይሄን ልስጠው ብላ ይሄን ብር ልካልሃለች እንግዲህ እሷ መረቃተኝ እንደው ጌታዬ ይቅናት አሜን እንደው ሰው መርቆ እንኳን ተናገር ፈጣሪ እሱ እንደው ሰው የማይሆነው አሜን እንደው መጨረሻውን እንደው እሱ ፈጣሪ ሰው ሁለት አመት መልሰው ይመቻት ጌታዬ አከላከላት አብ አሜን ለዘመድ ጠቃሚ ያርጋት አሜን ጌታዬ እግሯም እጇም ወርጭ አሜን እንግዲህ እህታችን ስሟ መገለጥ ስላልፈለገች ነው አይዞ ወንድሜ እግዚአብሔር ያጽና ፈጣሪ ጨርሶ ይማርህ እኔስ በገንዘብ ነው ትንሽ ነው ያረኩልህ ነገር ግን እግዚአብሔር ህይወትንም ጤናንም የሚሰጥ እሱ ነውና ጤናንም ሀብትንም ይስጥህ አይዞ ፈጣሪ ጨርሶ ይማርህ ብላለች የራያ ቆቦ ኗሪ ነች እሷን እንግዲህ እግዚአብሔር እህታችን እንግዲህ ስምሽን መጠቀስ ስላልፈለግሽ ነው እህታችን ናት የሁላችንም እህት ናት የሁላችንም ናት ቪዲዮውን አይታ ነው እኔም አላቃት የሚገርም ግን ቪዲዮውን ስታይ ወንድም ይሆናል አክስት የነፍስ መዳኛ ይሆናል አይዞህ በቃ አንተን ለማበረታታት ነው አንተም እግዚአብሔር አይዞህ ይሄን በሽታ የሰጠህ ወገብህ እንዳይንቀሳቀስ ያደረገው ለበጎ ነው ገብቷል የሰው ልጅ አዎ አንዱን ሲፈትን ነውና ስለሚወድህ ነው የሚፈትነው አይዞህ እግዚአብሔር ጨርሶ ይማርህ እንግዲህ እህታችንም እግዚአብሔር ይስጥሽ አንቺ ምንም ቃላት የለኝም በቃ ባለሽ አቅም እንደዚህ መረድተሻል እንግዲህ ይሄን ቪዲዮ የምታይ ሁላችሁም ሼር አድርጉትኝ ይሄን እንደዚህ ማድረግ የሚፈልጉ ብዙዎች አሉ በይበልጥ በራያ ቆቦ ሰው ያጡ እንደዚህ ነገር ማድረግ የሚፈልጉ ብዙዎች ስላሉ በርግጥ የሚገርማችሁ የእስክስታ የሙዚቃ ቪዲዮ ቢሆን በጣም ብዙ ቫይራል ይወጣ ነበር የሆነ ቪዲዮ አለኝ የሚገርማችሁ ከ3.4 ሚሊዮን በላይ ምናምን የታየ ከ3.4 ሚሊዮን ቪዲዮ በላይ የታያለ ግን እንደዚህ እርዳታ ሲሆን ትላንት የፖስተትኩትን አይታችሁት እንደሆነ እጅግ በጣም የሚገርም ነው ለበረከት ስራ እንደዚህ የተቸገሩትን መርዳት ሚል ቪዲዮ ነው የላከኩትኝ ያን ግን ከ100 በላይ ያየው ሰው የለም በቃ 100 ሰው ነው ያየው እንግዲህ ሁሉም የፈቀደው ነውና የሚሆነው ይበልጥ
ለስጋችን በጣም ብዙ ሰዎች እየደከምን ነው ያለነው። ለነፍሳችንም እንደዚህ ብንደክም አሪፍ ነው። እንግዲህ ይሄን ቪዲዮ የምታዩላችሁም ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰቡ ነው። እንደዚህ ማድረግ የምትፈልጉ የተቸገሩ ብዙዎች ስላሉ ማድረግ የምትፈልጉ ዝክርም እንደዚህ የተቸገሩ የታመሙትንም በሆስፒታልም በእስር ቤትም ብዙ ማየት የምትፈልጉ ካላችሁ በ0915 6969 87 ይደውሉልን። እንግዲህ ወንድማችን እንግዲህ እግዚአብሔር ጨርሶ ይማርህ፣ አይዞህ። እህታችን እንግዲህ 2000 ብር ልካልሃለች። 2000 ብር ደግሞ እንግዲህ የራያው መልእክተኛ ባላለሁ እንግዲህ የራያው መልእክተኛ እንደዚህ የሚቸገሩትን አንዳንድ ሰዎች እንደዚህ እንረዳለን። አይዞህ፣ ፈጣሪ ጨርሶ ይማርህ። አሜን አሜን። አይዞህ። እሺ ወንድሜዋ፣ እንደው መቼም ቀይ ሰው ክፍሌ ነው። እንደው በየርክበት እንቅፋት አያገኝ። አሜን አሜን። ይሷን መርቃት። አሜን። እግዚአብሔር ይስጥሽ። እንደው ጌታዬ እግርሽም እጅሽም ወርቅ ይሁን። ቤተሰብ ለመጥቀም በቃ እግርሽን አባሁኝ። አሜን። አባሁኝ። አሜን። ጌታዬ እንደው እግዚአብሔር ይስጥሽ። አሜን። ምን የሰው ውለታ ሰው እንኳን መቼም እንትን ይላል። እግዚአብሔር ነው ዋናው የሚመልሰው፣ እግዚአብሔር ነው። እሱ በላይ ማንም የለም። እግዚአብሔር ነው። በአቅሙ ሰው ይሞክራል። እንግዲህ ሲሆን የቀን ያልፋል፣ ሁሉም ማያልፍ የለም። ይመቻት አቦ። ለሀገሯ ደግሞ እንደው በሰላም እንደው ለመግባት አውቅቷት ለመጫወት አበተሰብ ጋር እንትን ለመደሰት ያብቃት። አሜን። አሁን ቀጥ ማለት ትችላለህ? አዎ በግድ ቀስ ብዬ አወስቼ ቀስ ብዬ እነሳለሁ። ቀስ እያልክ ሽንት ቤት ምናምን መጠቀም ትችላለህ? አዎ አይደል። በብርትስ አይደል። በቃ አይዞህ ወንድሜ። ያትችም እንግዲህ በትሮ ያት እዚህ ያለችልህ አይዞህ። ይሷንም እንግዲህ እግዚአብሔር ለሞ ሌላም ካለ አይዞህ ወደ ሕክምና የምትሄድበት እንደዚህ ወገብህ እንደዚህ መነሳት ሰላቃተህ ሌሎች እንደዚህ የሚረዱ ካሉ እህቶቻችን ወንድሞቻችን ይሄን ቪዲዮ የሚያዩ ብዙዎች ስላሉ ካሉ ወደ ሆስፒታልም ወደ ተሻለ ቦታ ይዘን እንሄዳለን። እስከዛው ድረስ ግን አንተ የማስታገሻ መርፌም ሊሆን ይችላል ብዙ እንትን የምትልበት ስለሚኖር ሀፍልውሃው በቃ አይዞህ። እሺ በቃ ወንድም በእሷ በትራንስፖርት አሁን በላከችን ልብር ወደ ፍልውሃው በባጃጅ ትሄድና ከዛው ድረስ የሚወስዱ ስላሉ አይዞህ። እሺ ወንድሜዋ። እሺ እሺ። ፈጣሪ ጨርሶ ይማርህ። እናመሰግናለን ወንድሜዋ። እሺ ቻው። እሺ አሜን። እሺ የተከበራችሁና የተወደዳችሁ ውድ የአሌክስ ራያ ዩቲዩብ ቻናል ቤተሰቦች እንግዲህ ወንድማችን እንደምትመለከቱት እዚህ የመቃብር ቦታ አለ። ከመቃብር ቦታ ከመቤታችን ቅድስት ድንግል ማርያም ቤተክርስቲያን የመቃብር ቦታ ነው። ከመቃብር ቦታ አልፎ ደግሞ እንደዚህ ጠጋ ብሎ እንደዚህ ነው የሚተኛው የሚያድረው። እንግዲህ እህታችን በሰጠች መስፈርት 2000 ብሩ ደርሶ አድርሻለሁ። ወንድሜ አድርሻለሁ። 2000 ብር አድርሻለሁ። አድርሳል። እንግዲህ አድርሳል። ቀዩ ወይ እሺ ወንድሜ እግዚአብሔር አይዞህ። አሜን። እሺ በቃ እንደዚህ እንደምትመለከቱትኝ ያው እህታችን በሰጠችን መስፈርት እዚህ ጋር ራያ ቆቦ የቆቦ ቅድስት ድንግል ማርያም ነው። እግዚአብሔር እንግዲህ በወደደና በፈቀረ የተሻለ እንትን ከዚህ ወንድማችንንም ማሳከም የምትፈልጉ ብዙዎች የተቸገሩትን ማብላት ምናምን የምትፈልጉ ካላችሁ በመቤታችን ቅድስት ድንግል ማርያም ቤተክርስቲያን መቃብር ቦታ እንደዚህ ተኝቶ ነው የምታገኙት። እንግዲህ ወንድማችንን እንደዚህ ሰላም ብለን እህታችንን በላከችው ገንዘብ ወደ አሁን እሱ ልጅየው ታከምናል ነው ግን ወደ ፍልውሃው አራዱም ፍልውሃ ይሄዳለሁ ምናምን ብሏል። እግዚአብሔር እንግዲህ በመቤታችን ቅድስት ድንግል ማርያም ጨርሶ አትማረው። ሁላችሁንም እንግዲህ ይሄን ቪዲዮ የምታዩ ለብዙ ሰዎች ሼር አድርጉልን። እግዚአብሔር ቸር ቆዩልን።